በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ታርጫ ሁለተኛ ደረጃና መሰናዶ ትምህርት ቤት ተማሪዎች የ12ኛ ክፍል ብሔራዊ ፈተና በውጤት እንዲያጠናቅቁ በትምህርት ቤቱ ቅጥር ግቢ የማደሪያ ቦታ በማመቻቸት እገዛ እየተደረገላቸው ይገኛል። የእድሉ ተጠቃሚ የሆኑት ተማሪ ማስተዋል ታዬና ተማሪ ያብጸጋ ጊዲዮን የተፈጠረላቸው እድል ጊዜያቸውን በአግባቡ ተጠቅመው ትምህርታቸው ላይ ትኩረት እንዲያደርጉ እንደረዳቸው ተናግረዋል። ብዙ ነገር አግኝቼበታለሁ ማለት እንደ ታይሜን ማኔጅ አድርጌ መጠቀም እንድችል በአንድ ነገር ላይ ፎከስ አድርጌ ኮንሰንትሬትድ ሆኜ ማንበብ እንድችል እና ማታይንም ቀኔንም በስርዓት ታይም በቃ ማኔጅ አድርጌ መጠቀም እንድችል ረድቶኛል። አብዛኛውን ጊዜ ካየነው ውጤት አንፃር ጥሩ የሚባል ውጤት እያስመዘገብን ሲሆን አሁን በዚህ ሁኔታ ማንበባችን ትንሽ የክላሳችንን ውጤት በመጠኑም ቢሆን ከፍ አድርጎልናል። እንዲህ ማንበባችን ፈተናው ሲባል ከ9 እስከ 12 4 ዓመት ስለሆነ የግድ አራቱንም በአንድ ላይ መውሰድ ስላለብን ከ12ኛው ትንሽ ዘገየት ብንልም ግን ያው ካለው ሁኔታ አንፃር ጥሩ ነው። ትምህርት ቤቱ ከዛ በተጨማሪ ልምድ ባላቸው መምህራን ተጨማሪ ቱቶሪያል ትምህርት በማዘጋጀት ብቁ ሆነው ፈተናቸውን እንዲወጡ የበኩሉን እየተወጣ ነው ብለዋል። ለ12ኛ ክፍል ተማሪዎች በተለየ ለኢንትራንስ ፎከስ ተደርጎ የሚሰጠን ቴስትም አለን፣ ቱቶሪያል ክላስም አለን። የመምህር እና ተጨማሪ ትምህርቶችን በተቃራኒ ፈረቃ ከምንማርበት በተቃራኒ ፈረቃ ተጨማሪ ትምህርቶችን እየሰጠን ብቁ በሆኑ መምህራን እየተማርን እንገኛለን። የትምህርት ቤቱ ርዕሰ መምህር መኩሪያ ማጆር በበኩላቸው የመርሃ ግብሩ ዓላማ ተማሪዎች ጊዜያቸውን በአግባቡ ተጠቅመው በማንበብ የተሻለ ውጤት እንዲያስመዘግቡ መሆኑን ገልጸዋል። የውጤት መዳሸቅ ያው ገጥሞናልና ልክ ትምህርት ቤታችንም ተመሳሳይ እድል ነው የገጠመውና ከዚህ በተሻለ ውጤት ተማሪው አድሮ እያጠኑ አብሮ በመስራት ውጤታቸውን እንዲያሻሽል ታስቦ ነው። ስለዚህ ቤት በሚሆንበት ጊዜ ብዙ የሚባክንባቸው ጊዜዎች ነበሩና እነዚህ የሚባክንባቸው ጊዜዎችን በአግባቡ እንዲጠቀሙ ስፔሻሊ ሴት እህቶቻችን ቤት ላይ ብዙ ጫናዎች ነበሩ እና እዚህ ሲሆኑ ጊዜ ብዙ ከጓደኛም ጋር ማንበብ እንደገና ጊዜውንም መጠቀም አላማቸውንም ለሚንባብ እንግዲህ ለማጥናት እንደሚመጣ ኮንሰንትሬት ሆነው ስለሚያጠኑ ጭምር ግንዛቤውን ወደ አንድ አቅጣጫ የሚሰበሰብ ስለሆነ ለዛ ታስቦ ነው እንግዲህ አላማው። በዛው ልክ ነው ትምህርት ቤታችን ላይ ቦታውን አዘጋጅተን አልጋ ፍራሽ ሰጥተን ውሃ መብራትን ወና አድርገን ቢያንስ አንድ ራት እያዘጋጅን ተማሪዎች እየተመገቡ እዚሁ እንዲቆዩ ያደረግንበት ሂደት አለ። ተግባሩ የተጀመረው ከ2015 ዓመተ ምህረት ጀምሮ መሆኑን የጠቀሱት መኩሪያ ከ9ኛ እስከ 12ኛ ክፍል ያሉ ተማሪዎች በውጤት በመመልመል የእድሉ ተጠቃሚ ማድረግ መቻላቸውን ተናግረዋል። የከተማ አስተዳደሩ ትምህርት ጽሕፈት ቤት የትምህርት መሻሻል ስራ ሂደት አስተባባሪና የኃላፊ ተወካይ አቶ አየለ በላይነ አገልግሎቱ ከመደበኛ የትምህርት ጊዜ ባለፈ በክረምት ጭምር እየተሰጠ መሆኑን አንስተው የተሻለ ውጤት እየታየበት ነውም ብለዋል። 2017 ላይ 22 ተማሪ አድሮ እዛውም ተመግቦ እንዲማሩ አድርገን 22ቱም ውጤት አምጥቶ ዩኒቨርሲቲ ገባ። 2018 ላይ እቅዳችን 42 ተማሪ ነው። 42 ተማሪ 12ኛ ክፍል ብቻ 32 ተማሪ ክራምቱንም ጭምር ክራምት ትምህርት ዝግ ነበረ። ዝግ ሰዓትም እየተማሩ ነበረ። ዶርም ተሰጥቶ የምገባ አገልግሎት አልነበረም። ክራምት ማደር ብቻ እዛው አድሮ ሲያነቡ ነበረ። ከህዳር 1 ጀምሮ አጠቃላይ 12ኛ ክፍል ላይ 32 ከ10 ጀምሮ ነው ተማሪ ያለው። አጠቃላይ ወንድ 29 ሴት 13 ድምር 42 ተማሪ ከህዳር 1 ጀምሮ ምገባ ጭምር እዛው ግቢ ውስጥ ተመግቦ እየተማሩ እየተዘጋጁ ይገኛሉ።